ሰላም ሰላም ውድና የተከበራችሁ አድማጭ ተመልካቾቻችን ስሜ እንድሪስ ኢማም እባላለሁ። የኮልፌ ቀራኒዮ ክፍለ ከተማ ወረዳ 6 ፓርቲ ምክትልና ፖለቲካ ዘርፍ ኃላፊ ነኝ። ለዛሬ ያዘጋጀንላችሁ መልእክት አለ። በፓርቲ ሚዲያና ኮሚኒኬሽን ተዘጋጅቶ የሚቀርብ ነው። በሱ ላይ ያለንን አጠቃላይ መልእክት አዘጋጅተን ለእናንተ የምናቀርብ ነው የሚሆነው። እንግዲህ እኛ ኢትዮጵያውያን የተሰናሰለ ማንነት የማይለያይ የልቦና ውቅር ለበለጸገች ኢትዮጵያ ወሳኝ መሆናችንን የሚያሳይ ነው ማለት ነው። እኛ ኢትዮጵያውያን ያሉን ብዝሃ ማንነቶቻችን በጀግንነት ታሪክ የሰሩ ለሀገር ሉዓላዊነት በጋራ መስዋዕትነት የከፈሉ በመሆናቸው ለወል ሀገር በጋራ የቆሙ የማይደበዝዝ የማይወዛወዝ አቋም ያላቸው በመሆናቸው የጥቁር ሕዝቦች የድል ተምሳሌት የሆነች ውብ ሀገር ኢትዮጵያን በማፍራት ሂደት ውስጥ ኢትዮጵያን እንድናቆይ መሰረት የሆኑ ለአንድነታችን ታላቅ መሰረትን የጣሉ ዘመናትን ተሻግረው ዛሬም ድረስ ያሉ የአብሮነታችን ማሳያ የሆኑ እሴቶች አሉን ማለት ነው። ከዚህ አንጻር የትላንቱን አድዋ ስናነሳ የጋራ ታሪካችን የድል ተምሳሌት ሆኖ አብሮነታችንን የሚያጸና ከመሆኑም በላይ በታላቁ ህዳሴ ግድብ ግንባታም በጋራ ቆመን እንድንገነባ መነሻና መሰረት ሆኖልናል ማለት ነው። የገዢ ትርክታችንን ለማጽናት አንድነታችን ላይለያይ የተጋመደ በመሆኑ በተሻለ ህብር ሀገር ለመስራት ቃል ተጋብቶ ጉዞ የጀመረ የህብረ ብሔራዊት ኢትዮጵያ መገለጫና የብልጽግናዋ ፋና ወጊ እድልም ተደርጎ ይወሰዳል። ኢትዮጵያ በመደመር ትውልድ ወደ ትብብርና ምክክር በመጡት ልጆቿ ድህነትን ድል በማድረግ ለሁሉም የምትመች እንድትሆን ወደ ብልጽግና ማማ ለመውጣት ራዕይን ሰንቃ በመገስገስ ላይ የምትገኝ ከመሆኗም በላይ በሁሉም መስክ ውጤት እያስመዘገበች ትገኛለች። ኢትዮጵያውያን ትላንት የነበረ ወረትን አስቀጥለው ዕዳዎችን በምንዳ ቀይረው ዛሬን በተደራጀ ትብብርና ቅንጅት ሀገርን የሚሰሩ በመሆናቸው ነገን በብሩህና በሚጨበጥ ተስፋ ተግተው ብልጽግናን የሚያበስሩ ናቸው። ፓርቲያችን ብልጽግና የዚህን ትውልድ ፍላጎት ለማሳካትም በፕሮግራምና በአሰራር በመደገፍ እውን ለማድረግ የሚሰራ በመሆኑ እውን መሆኑ አይቀሬ ነው። የትውልዱ ፍላጎት እንዲሳካ በሰላም በአንድነት በአብሮነት ከቆምን አድዋን በድል እንዳጠናቀቅ ነው ሁሉ ድህነትን ድል ለማድረግም ተግተን የምንሰራ በመሆኑ በህብረ ብሔራዊ ወንድማማችነትና እህትማማችነት መርህ ላይ ቆመን በመትጋት ሁለንተናዊ ብልጽግናችን እንዲረጋገጥ እንሰራለን። እጅግ በጣም አመሰግናለሁ።